መስከረም አዲስ አመት እንደገባ እሺ መስከረም መስከረም እሺ 9500 ድራም ነው የሰጠሁት። እሺ ከዚህ ላይ 3 ጊዜ አስገብቶልኛል። እኔ ያለው አቆን ነው የምናገረው። መጀመሪያ 80,000 ብር አስገባ። ቆይ 9,000 ስንት ብር ነው የወሰደብሽ? 500 እሱ እንዲያስታውሰው ማለት ነው። 9,500 ይሄ የወሰደብሽ ብር ነው። ያን እኔ የሰጠሁት ነው። ኦኬ ያንቺ የሰጠሽው ብር ምን ብለሽ ነው የሰጠሽው? እንዲያስገባ አጠር አርግተሽ ማለት ነው። እኔ ይሄ ሁሉ ብር አይደለም እሱ ጋር ያለው ያን አስገብቶልኛል። 6,000 ድራም አስገብቶልኝ 3,500 ድራም ነው እሱ ጋር ያለው። 6,000 ድርሃም ቀይ አስገብቶል። በሀቅ በትክክሉ ስለሚነግሩሽ ነው እኮ እንትን ያለችሽ እንደዛ ነበረ። እሱም እንዳስታውሰው ነው የነገረችሽ። ፋሲ 9,500 ብር ጻፊና እንዲያስታውሰኝ ማለት ነው። እኔ አናግሬዋለሁ። ከዛ ብር ላይ እንዲያስገብተህላት እንዲህ የቀረ ነው ትይዋለሽ። ኦኬ ያስአሁን ቀሪ ያለሽ 3,500 ድራም ባለቤቷ ራሱ ደውሎ ያናገረክ እንዲያስታውስ ከፈለገ ማለት ነው ከኢትዮጵያ ድረስ። አይ በስምሽ ያቅሻል አበራሽ። እሺ ቁጥርሽን ስጪ። ቁጥሬን እሺ ጻፊ 05 አይ ቆይ እዚህ ጋር እኔ በውስጥ አለ ቁጥርሽን እዚህ ላይ አትናገሩ። በውስጥ እየገቡ ነው የሚያስቸግሯችሁ። አንቺ ስማችሁን ጻፊ፣ እኔ በውስጥ እነግራታለሁ። ነው የምላት ትናገር። ማን ሊያወራት ይችላል? ኦኬ ጻፊ ማሬ። እሺ 05 22 22 02 02 44 44 27 27 አበራሽ አቡዳቢ ብሎ ነው ሱራስ ያዘው እና እሱ ጋር ያለኝ 3,500 ድራም አስገባልኝ ብዬ የሰጠሁት ማለት ነው። እሺ በቃ አሁን ሌላ ነገር ምናምን አናወራም። ማስረጃ ትፈልጊያለሽ ማሬ? ማስረጃ ቁጥርሽን ስለያዝኩኝ በውስጥ አወራሻለሁ ማለት ነው። አውሪኝ በውስጥ። እሺ አመሰግናለሁ። እሺ ችግር የለም። ቀጥይ መሲ። ሌላ ወሬ ማንንም እንዲያወራ አልፈቅድም። አሁን በዛት ያላችሁን ብርና እንዴት እንደሰጣችሁ ትክክለኛ መረጃ ከዛ እኔ ቁጥራችሁን ይዣለሁ በውስጥ አወራለሁ። የላክሽበትን ደረሰኝ ተደርያለሽ እና እኔ እዚህ ጋር መጥቶ ነው ወሰደው። እሺ ማሬ በደረሰኝ አይደለም። እሺ መጥቶ ወሰደ። ቦይስ ይኖርሻል? አለኝ ቦይስ እስከሚሄድ ድረስ። ትክክል። በቃ በውስጥ አወራለሁ። ቀጥይ መሲ። ብር አለብኝ የሚል ሰው ሮቤል ጋር ይምጣ አሁን እዚህ ማለት ነው። ዛሬ 3 ሚሊዮን የምትሉ ስትደምሩ የነበረ ዛሬ ጉድ ነው የማየው። ቀጥይ መሲ። አንቺ ውረጂ፣ ሌላ ሰው አስገባለሁ። እሺ በቃ መጀመሪያ ስላስገባሽኝ አመሰግናለሁ። ችግር የለውም። ሰላም ብያለሁ። እሺ መልካም ቀን። እኔ ሮቤ ብር ላክልኝ ብዬ ነው የሰጠሁት። ቤቴ መጥቶ ነው የተቀበለና እሱ ራሱ ያውቃል። አንቺ ራሱ ታውቂያለሽ። በውስጥ አውርቼሽ ነበረ ሆነ ጊዜ ከፋሲካ በፊት 1 አመት ሊሆን ነውና ብር ሰጥቼው ወደ አሁኑ ኢትዮጵያ ሄደ። ከዛ እኔ ደግሞ ብር እንዲያስገባልኝ ነበር የሰጠሁት። ብር ሳያስገባኝ ወደ ኢትዮጵያ ገባ። ስልኩ አይሰራም። ከዛ ደውዬ ጠየቅኩሽ። አንቺ ሲጠይቅሽ እኔ እንጃ አላውቅም፣ ኢትዮጵያ ሄዷል፣ ይመጣል፣ ለ2 ሳምንት ሄደ፣ ግን ይመጣል። ስንት ብር ነው አለሽ? እኔ አሁን የዛሬ አመት ማማዬ እኮ ልነግርሽ እኮ ነው። እንኳን እየሰራው አልነበረም በዛ ሰዓት። እንዳሁኑ እንኳን ነፃነት የለኝም። 1 አመት አልሞላም። 1 አመት አልሞላም። ማስረጃ እኮ አለኝ። እኔ እና አንቺ ያወራ ራሱ እኮ ዋትስአፕ ላይ አላጠፋውም እግዚአብሔርን። እሺ ችግር የለም። 1 አመት ስላልሽ እኔ ገና ከመዳም ቤት ራሱ እንደዚህ ወጥቼ ራሴን ስራ ከሰራው ራሱ ገና 1 አመት ራሱ አሁን ነው ገና ያለፈኝ፣ አሁን በቅርብ ማለት ነው። 1 አመት አልሞላም። ፋሲካ ሲመጣ አሁን 1 አመት ይሞላል ያልኩሽ እኮ ነው። 1 አመት አልሞላም። ስንት ወር ማለት? እሺ እዛ ደውለሽው ጠየቅሽው። እሱን ደውለሽ ሲጠይቅ እሱ ደግሞ ኦንላይን ላይ ገብቶ አናገረኝና ግማሹን ከተመለሰ በኋላ አስገባልኝ። አሁን ያለኝ እኔ 3,200 እሱ ጋር ማለት ነው። ወደ ኢትዮጵያ በዛን ጊዜ ነው የሚልሽ። በዛን ጊዜ ስምሽን ንገሪ። በኢትዮጵያ ብር ስምሽን ንገሪ። መሲ መቼ ነው የሰጠሽው? ከፋሲካ በፊት ከፋሲካ በኋላ ማለት ነው። ከነወራቱ እኮ ፋሲካ ውስጥ እሱ ራሱ ያውቃል። እኔ በውስጥ አሁን እልክልሻለሁ። ወለተ ኪዳን ስራትሽን ያዥ። ያለበለዛ ደግሞ ማለት ነው ክብር ስላለኝ መሰለኝ በማያገባኝ ውስጥ ገብቼ እዚህ ጋር የተቀመጥኩት ማለት ነው። ሲጀመር ለኔ ማንም ብር አልሰጠኝም።
መረጃ አለሽ መሲ ለኔ መስጠትሽ ነኝ ብር? አዎ መረጃ እኔ እና አንቺ ያወራን ቮይስ ማንም ሰው መረጃ ለኔ የለውም። እኔ እዚህ ጋር ያደረኩ ያለሁት በትብብር ነው። ላንቺ ነው ሰጣው ሳይሆን አንቺ የጠየቅኩሽ ነው ያልኩሽ እንጂ እኔ ላንቺ ሰጥቻለሁ አላልኩም። ኖ አይደለም። አንቺ ቴኔ ቴክስት አንብቤ ነው። ወለተ ኪዳን በማያገባሽ አትጨማለቂ። እኔ ላይ የት ነው ያለሽው መሲ? ዱባይ ነው ያለው። እሺ ወራቱ ማለት ፋሲካ ምናምን ሲመጣ አመቱ ሳይሆን ስንት ወር ነው ከሰጠሽው? ሜሴጅ ላይ ገብቼ ቼክ አድርጌ ከነቀኑ ከነሰዓት ከነደቂቃ ነግርሻለሁ። ሜሴጅ ዋትስአፕ ላይ ማለት ነው። አሁን ያለውን ነገር መዝግቢና ቁጥራቸውን ተቀበይ። በውስጥ እንትን ይላኩልሽ መረጃውን። አንቺ ያየሽ ቼክ እያደረግሽ ጠይቂያቸው በውስጥ መስመር። አሁን ይናገሩ ላንቺ መረጃ እንዲሆንሽ። እሺ በውስጥ ግን ከነቀኗ ከነምና ፋሲካ አመት መጣት እንደዚህ ሳይሆን ገና ፋሲካ ስንት ወር ነው? እኔ ኃላፊነት ወስዳለሁ። እኔ እኮ እዚህ ጋር ቁጭ ያልኩት እኮ እያገዝኩሽ ነው። እኔ ኃላፊነት ወስዳለሁ። አሁን ለሚገቡት ልጆች እኔ ኃላፊነት ወስዳለሁ። ይሄው በሰው ሁሉ ፊት እኮ ነው የማወራሽ። ሁሉ ነገር ስንት ብር እንደሰጠሽውና ስንት ብር እንደላከልሽ ንገሪኝ። አዎ አሁን የቀረኝ እኔ በኢትዮጵያ በዛኛው ጊዜ ነው የምልሽ። አሁን 3200 ወደ 100 ምናምን ነው አይደለ? እኔ በዛ ጊዜ ነው አሁን የሚያስበው በዛ ጊዜ ነው። ያኔ ያሰብኩት በዛ ጊዜ ነው። ወደ ኢትዮጵያ 91000 ምናምን ነው። በዚህ ደግሞ 3200 91000 ብር በኢትዮጵያ ያጅልኝ። እኔ በዛን ጊዜ ነው ምንም በአሁኑ ጊዜ ይቆያል። እሱ እንዲያስታውስ ያህል መሲ እየጠየኩሽ ያለውን ገብቶሻል። መጀመሪያ ስንት ብር ነው የሰጠሽው? ድራሃም 10,000 ነበር የሰጠሁት። አስገባኝ 10,000 ነበር የሰጠሁት። እሺ ከዛ ላይ ስንት አስገባኝ? 10,000 ድራሃም ላይ ስንት ብር እንትን አለሽ? ስንት ብር ሰጠሽ እህቴ? ስንት አስገባልሽ ኢትዮጵያ? ደረሰኛው አለ ልክልሻለሁ ስንት እንደሆነ እኮ። አሁን የቀረሽ ሮቤል ጋር የቀረሽ ብር ስንት ነው? እሺ ንገሪኝ። በድራሃም ስንት ብር ቀርቶሻል? የቀረን እኮ የነገርኳት እኮ ነው። 91 ስንት ብር ነው? በዛን ጊዜ ማለት 91,000 ኦኬ፣ ችግር የለውም። እኔ ካልኩሌት በውስጥ ደግሞ ልክልሻለሁ ሲካፈል በሰላም እኮ 91,000 በድራሃም ስንት ነው? አንቺ ንገሪኝ። በድራሃም ያለውን 3200 ያልኩ እኮ ነው። አዎ በቃ እሺ መሲ እሺ አሪ 3200 ግቡ። መሲ ስትወጪ ልጆቹን ጥራቸው፣ በውስጥ መስመር ደውይላቸው ይምጡ። እሺ እሺ እነግራቸዋለሁ። ለሁሉም ነገራቸው እንዲመጡ። እሺ እዛ ቆይ አንዴ መሲ እዛ ትንሽ ይዋሉት የለችም ከይቅርታ ጋር ማለት ነው። ትገባላችሁ ሁላችሁም። ተስፋ ሳትቆርጡ ከታች ቁጭ በሉና ጠብቁ። እሺ እዩን ደግሞ ወይ እዩን ከዚህ ቤት አንኳኪና እዩ ጠይቂያት። እሺ 33,200 ካላት እኮ 91,000 ነው እያለች ያለችው በኢትዮጵያ ማለት ነው። በወቅቱ በነበረው ምንዛሬ ነው ያሰበችው መሰለኝ እሷ አይደል? እኔ በአሁኑ አላሰብኩም። እሺ እሱም በውስጥ እናወራለን። ግን ኢቭን 3200 አይደርስም 91,000 ከሆነ ማለት ነው። ግን በውስጥ እናሰባለን። 50 ድርሃም ብትሆን ራሱ ትታሰባለች። አለቀ። እሱን ግን በውስጥ ታወሪኛለች፣ ችግር የለው። አሁን ጨርሰሻል። አንቺ ዱባይ ነው ያለሽው መሲ 10,000 ድርሃም ሰጠሽው። ቀሪ 3200 ብር እንዳለብሽ ነው ያስመዘገብሽው። ከዛ ላይ የቀረውን ነገር ደግሞ በውስጥ እናወራለን። ሌላ ሰው ሜሪን አስገቢያት። በቃ አስወጫትና ሜሪን አስገቢያት። ቶሎ ቶሎ እያልን ጨርስ፣ ብዙ ስለሆነ ሀዊትን ተቀይሜሻለሁ። እስካሁን አስገቡኝ እያልኩ ስለምን እውነት በጣም ታዘብኩሽ እና ማንሽ እንተዋወቃለን። ውስጥ መስመር ቁጥሬም አለሽ። እኔ ሮቤል 7,600 ድርሃም ነው የወሰደብኝ። የእናቴንም በራሱ እየላኩለት ነው ስልክ ዘግቶ የጠፋ። በጣም አናዶኛል። በጣም ኢሞሽናል ሆኜበታለሁ። እሱንም ነግሬሻለሁ። ግን አሁንም እኔ ሮቤልን አውቄሻለሁ መሲ። ያው በእግዚአብሔር ይስጥልን። በጣም ነው የማከብርሽ፣ በጣም ነው የምወድሽ። ብትሳደቢ ምንም ብታረጊ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን አንዳንድ ጊዜ ሁኔታ ነው የሚያሳድበኝ።
ለከት ያለሁበት ቦታ ላይ ብትቀመጭሽ እኔ ቦታ ላይ ብትቀመጭ እኔ ችግር ይገባሻል። የኔ እናት ጎረቤት አትሄድም ዛሬ ስለተረዳው እየነገርኩት ነው። አሁን ስለመፍትሄ እየተናገርኩ አሁን መፍትሄ በቃ አሁን ጣፊ መፍትሄ ያደረኩት ነገር ከቅድም ከገባው ገስት ከገባው ጀምሮ ሌባ እየተከታተልሽ አይደለ? እየተከታተልኩሽ ነው። እኔ ሌባ ብዬ አልጣፍኩም። ስጽፍ ነበር ብሬ ሲሳደብ ነው የተናገ ብሬ ደግሞ ሊከርድ ልኬለታለሁ። በውስጥ መስመር ብዙ ነገር አውርቼዋለሁ። ገስት ከላክ ከገባው ጀምሮ እኔ ሲጀመር የገባሁት በሮቤል አይደለም። ሂዊ እኔ የማደርገውን ነገር በደንብ አውቃለሁ። ገስት ከገባው እኔ የምገባው ገስት ለምንድን ነው 6000 በእጅ ወስዷል። 1150 ድራም ከአላይን ጓደኛ ላከችልኝ። ደረሰኛል ምንም አላከኝ። ለኛ ስክሪንሾት አድርግቼ እስከ መጨረሻው አወራ ነው ልክልሻለሁ። እኔ 1 ብር ከሱ አልፈልግም። 7650 7650 ቁጥርሽን ስጪ። ቁጥሬ በውስጥ መስመር አለሽ እኮ አሁን እዚህ ላይ ቁጥሬን አልናገርም። በውስጥ ጽፍልሻለሁ ከፈለግሽ። መጨረሻው 22 አውሪ ችግር የለውም። ሂዊ መጀመሪያ 3200 ቀሪ ያለችው ልጅ ቁጥሯን ሳሰጠኝ ነው የወረደችው። የሷን ቁጥር እኔ ሰጥሻለሁ፣ የሁሉንም ሰጥሻለሁ። ፋሲካ እንደወረዱ ከዚህ እያንዳንዱ ስም እየመጻፉ ይሰጥሻለሁ። ችግር የለውም። በህዝብ ፊት ግን እነሱም ይናገሩ። ጣፊ 05 እሺ 05 24 63 99 22 ስንት ብር ነው ያለሽ? 7650 ድርሃም። ካላስ ኦኬ ውረጃ አሁንና ሌላ ሰነንትና ታወራ። ሰላም ዋላችሁ። እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ደህና ነሽ? ሲጀመር አንቺ አውርተሻለሁ። በውስጥ አለች አይደለ? በውስጥ አውርተሽኛል። አንቺ አለኝ ቁጥርሽ። ቁጥሬ በቀደም አስቀምጬልሻለሁ ጽፈሽልኛል። ግን አንቺ የሰጠሽው ላክልኝ ብለሽ ነው። ሰናይት ደግሞ በደንብ መረጃ በውስጥ ሰጥኛለሽ። ቁጥርሽ ምናምን አለኝ። ኦኬ አንቺ ሲጀመር ካላስ ባለፈው አውርተን ስለነበረ በውስጥ አንድ ላይ ደምሪው እኮ ነው ይደመራል እኮ እነሱም እኮ ደምሪው አሁንና ልጆቹም እኮ እንደዛ ሆኖ አናግራችኋለሁ ሁላችሁም። ሲጀመር እኔን ያናገረኝ ሰው 3-4 ሰምድ ደምረዋለሁ፣ ግን በውስጥ አውርታኛለች። መጠኑንም አውቀዋለሁ። ለዛ ነው 15500 ድርሃም። እሺ ቁጥርሽ አለኝ እዛ ላይ ችግር የለውም። ሌላ የምትይው ነገር አለሽ? የምታወሪው ነገር አለሽ? እድሉን ልስጥሽ። ምንም የለኝም እማ። እሺ አመሰግናለሁ እማ። ድራማ ኩማ ኩዳ ለማፊ ዲበሸን ትከነን ቱሬ። እሺ ከዛ ኩማ ዲበሰዲና ገልቼ ከናፈሞ ብሪ akka yeroo sanaatti jechuudha akka minizaara yeroo sanaatti birrii 67 duwwaa ture. jechuun waggaa tokko gutee ramte erga kenni waggaa sin guutuu garuu bakka walumaa gala guyyaanan itti kennee fi guyyaa nuti itti waliin haasofne hin jira bilbila jechuudha. yoon ergixeenyaa ta'uu baadhee qabdamti rakkoon qabu riikardii qabdamti WhatsApp irraa. ሪኮርዲን እንጅራ ሰገሌ ኑቲ ወሊ ቀምንለ እንጅራ ገረ ጥሙራራዩ እንደውም ማቲን ኮራከተን ይሩ ሳፈና ገልች ጀናንዩ ረከደ እንጅራ ጀናን አኒ አሪ ከሰገሌ ዋንተ ዱበናንዩ ጢቆ ወልቲ ቡነ ቱሬ ዱመረ ጀቹዳ ኢሳው ጭንቹዳ እሺ አነቱ ፖሊሲን ሲቀብሲሳ ምናምን